ሰላም እንዴት ናችሁ? አዲስ ቤቶች ነን። ዛሬም በድጋሜ እጅግ ዘመናዊ የሆነ 250 ካሬ ላይ የተንጣለለ G+2 ሃፍ ተራዛ ያለው ዘመናዊ ቤት ይዘንላችሁ ቀርበናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። በየቀኑ አዳዲስ መረጃ እንዲደርሳችሁ ውስጥ ገብተን ሙሉ ለሙሉ የምናስጎበኛችሁ ይሆናል። እስከ መጨረሻ ተከታተሉን። ወደ ውስጥ ስንገባ እንግዲህ እዚህ ጋር እንደምትመለከቱት በጣም ጥንቅቅ ተብሎ የተሰራ ቤት ነው። ቤዝመንትም አለው። እዚህ ጋር እንደምትመለከቱት 8 መኪና 6 መኪና ማቆም የሚችል ግቢ አለው። ይሄ ቤት እንግዲህ ሳምንት 72 አካባቢ ነው የሚገኘው። ኮምፓውንድ ውስጥ ነው የሚገኘው። ሰፈሩ እጅግ የለማ ሰፈር ነው። ከአስፓልት ግልባጭ ላይ ነው የሚገኘው። እዚህ ጋር የምትመለከቱት ቤዝመንቱ ነው የመኪና ማቆማ። እዚህ ጋር ደግሞ እንደ ስቶር አንድ ክፍል እናገኛለን ማለት ነው። እንደ ስቶር መጠቀም ይቻላል። ይሄ ቤት እንግዲህ በጣም ቆንጆ ቤት ነው። በዚች በኩል ደግሞ ለተጨማሪ ለተለያዩ ማቴሪያል ማስቀመጫ የሚሆን ነው። እዚህ ግራውንድ ላይ የምናገኘው ደግሞ እንደ ሚኒ ሳሎን ሰፋሌ ሚኒ ሳሎን እናገኛለን። በዚህ በኩል ዋና መውጫው ነው፣ ወደ ግቢ መውጫው ነው። ግቢ እዚህ ጋር እንደምትመለከቱት በጣም ቪው ያለው ሰፊ ግቢ ነው የምናገኘው። ከዚህ እንደወጣ ነው የምናገኘው ኮመን መታጠቢያ ቤትና ትራዲሽናል ኪችን፣ ተጨማሪም ደግሞ ለእንግዳ ማረፊያ የሚሆን የራሱ ሻወር ሽንት ቤት ያለው ሰፊ መኝታ ቤት እናገኛቸዋለን ማለት ነው። እዚህ ጋር የምትመለከቱት ትራዲሽናል ኪችን ነው። እዚህ ጋር የምትመለከቱት በጣም ሰፊ ትራዲሽናል ኪችን እናገኛለን ማለት ነው። ይሄ ቤት እንግዲህ አዲስ ነው፣ ማንም አልኖርበትም። ሳምንት 72 አካባቢ ነው የሚገኘው ብያቸዋለሁ። በአጠቃላይ ወደ 8 መኝታ ቤት 6 መታጠቢያ ቤቶች አሉት ማለት ነው። እዚህ ጋር ተጨማሪ የሰራተኛ ክፍል አለው ማለት ነው። በዚህ በኩል ደግሞ የምትመለከቱት በጣም ሰፊ መኝታ ቤት አለው ማለት ነው። ለእንግዳ ማረፊያ የሚሆን መኝታ ቤት የራሱ ቁም ሳጥን አለውና የራሱ ሻወር ሽንት ቤት ያለው መኝታ ቤት እናገኛለን ማለት ነው። እዚህ ጋር የምትመለከቱት መታጠቢያ ቤቱ ነው። ከዚህ እንደወጣ ነው የምናገኘው ደግሞ ወደ አንደኛ ፍሎር መወጣጫ እናገኛለን ማለት ነው። ደረጃውም እንግዲህ ሰፋ ለቀቅ ተደርጎ የተሰራ ነው። በመጀመሪያ ደረጃ እዚህ ጋር የምናገኘው ዋና ሳሎን ቤታችን እናገኛለን ማለት ነው። ዋና ሳሎን ቤታችንም እዚህ ጋር እንደምትመለከቱት በጣም በአማረ መልኩ የተሰራ በጣም ሰፊ ሳሎን እናገኛለን። የራሱ ኦፕን ኪችን ያለውና የተገጠሙለት ዲም ላይቶቹም እጅግ በጣም አስገራሚ የሆነ ቤት ነው። እንግዲህ እዚህ ጋር ሳሎኑ በጣም ቆንጆ አርጎት ነው የሰሩት። አጠቃቀሙም እንግዲህ እጅግ ዘመናዊ አርጎ ነው የተጠቀሙበት። እዚህ ጋር እንደምትመለከቱት እንግዲህ ኦፕን ኪችኑ በስተግራችን በኩል እናገኛለን። እዚህ ጋር የተለያዩ አምፖሎችም አሪፍ የተባለ ማቴሪያል ነው እንግዲህ ለዚህ ቤት የተገጠመለት ማለት ነው። እዚህ ጋር የምናገኘው ኦፕን ኪችኑ በጣም ሰፊ ኦፕን ኪችን ከጥሩ ማቴሪያል ላይ የተሰራ ኦፕን ኪችን እናገኛለን ማለት ነው። ከዚህ እንደወጣ ነው የምናገኘው ደግሞ የተለያዩ ተጨማሪ የልጆች መኝታ ቤት እናገኛቸዋለን። በጣም ሰፋፊ መኝታ ቤት እናገኛለን። ሁለተኛ መኝታ ቤቱም ደግሞ በዚህ በኩል እንደምትመለከቱት የራሱ ቁምሳጥን ያለው መኝታ ቤት እናገኛለን። በዚህች ጋም ወደ ጓሮ ለብርሃን ማስገባ ተብሎ የተሰራ ሰፊ ኮሪደር እናገኛለን ማለት ነው። በተጨማሪም እንግዲህ ይሄ ቤት ኮመን መታጠቢያ ቤት አለው። ኮመን መታጠቢያ ቤቱ አጋጣሚ ቁልፍ ነው። ሁለተኛ ፍሎር ላይ እየወጣን እንገኛለን። ሁለተኛ ፍሎር ላይ እንግዲህ ማስተር ቤድሩማችን በመጀመሪያ ደረጃ እናገኛለን። እንደገባ ነው የምናገኘው ማስተር ቤድሩም ነው። ማስተር ቤድሩም እንግዲህ እዚህ ጋር እንደምትመለከቱት በጣም ሰፊ ማስተር ቤድሩም እናገኛለን። የራሱ ቁም ሳጥን ያለውና የራሱ ባዝሩም ያለው ማስተር ቤድሩም እናገኛለን። ይሄ ማስተር ቤድሩም እንግዲህ ሲፋቱን እዚህ ጋር እንደምትመለከቱት ነው። በጣም ሰፊ ማስተር ቤድሩም ነው። ከውስጡ ላይ የራሱ መታጠቢያ ቤትና የተለያዩ የቁም ሻወሮች ያሉ ማስተር ቤድሩም ነው። ገንዳም ማስቀመጥ ይቻላል ማለት ነው። ቦታው በቂ ስለሆነ ማለት ነው። የሚፈልግ ሰው
በዚህ በኩል ደግሞ የማስተር ቤድሩሙ ባልከኒ ሰፋ ያለ ባልከኒ እናገኛለን። እዚህ ጋር ሰፈሩ እንግዲህ እንዳልኳችሁ በጣም የለማ ሰፈር ነው። ለአስፓልትም እጅግ በጣም ቅርብ ነው። ለመኖሪያ የሚሆን ነው። ሶስተኛ መኝታ ቤታችን እዚህ ጋር እናገኛለን። የራሱ ሻወር ሽንት ቤት ያለውና የራሱ ቁም ሳጥን ያለው ሶስተኛ መኝታ ቤታችን ነው። እዚህ ጋር የምትመለከቱት ይሄ ቤት እንግዲህ አጠቃላይ ከላይ ሶስተኛ ላይ ለጂም ቤት የሚሆንና እንደ ሚኒ ሳሎን መጠቀም ይቻላል። ለጂም ቤት ማድረግ ይቻላል። ሰፊ ቴራዝም እናገኛለን ሶስተኛ ላይ። እነዚህ እንግዲህ ሁለተኛ ላይ የምናገኛቸው መኝታ ቤቶች ናቸው። ሁለተኛ ላይ ያሉት መኝታ ቤቶች እንግዲህ በጣም ሰፋፊ የራሱ ሻወር ሽንት ቤት ያላቸው የራሱ ቁም ሳጥን ያላቸው መኝታ ቤቶች ናቸው። እዚህ ጋር የምትመለከቱትም እንግዲህ አራተኛ መኝታ ቤቱ ነው። የራሱ ሻወር ሽንት ቤት ያለው ቤት ነው ማለት ነው። እዚህ ጋር ሶስተኛ መውጣጫ ላይ እንግዲህ እዚህ ጋር እንደምትመለከቱት በጣም ቪው ያለው አምፖል እና የተለያዩ ዲም ላይቶች እናገኛለን ማለት ነው። ይሄኛው እዚህ ጋር የምትመለከቱት እንደ ጂም ቤትም መጠቀም ይቻላል ማለት ነው። በዚህ በስተግራችን በኩልም ደግሞ ተጨማሪ ሰፊ ቴራዝ እናገኛለን ማለት ነው። የዚህ ቤት ዋጋ እስካሁን አልነገርኳችሁም። የዚህ ቤት ዋጋ 60 ሚሊዮን ብር ይባላል። ወሳኝ ገዢ ካለ ቀርቦ መደራደር ይችላል ማለት ነው። ሰፈሩም እዚህ ጋር እንደምትመለከቱት የለማ ሰፈር ነው። ይህንን አካውንት እንግዲህ በየቀኑ አዳዲስ መረጃ እንዲደርሳችሁ ሰብስክራይብ ማድረግ እንዳይረሳችሁ። አስተያየትም ካላችሁ ኮሜንት ላይ አስቀምጡልን። መልካም ጊዜ ይሁንላችሁ። በ0938 01 33 32 ደውላችሁ ጠይቁን። መልካም ጊዜ